የሚሞሪው ማስታወሻ የ12ኛ ክፍል ማጠናቀቂያ ፈተናን እስከምንወስድ ለ6 ወይም 7 ተከታታይ ወራት ትምህርት ላይ መቆየታችን የግድ ነው። እናም 1-2 ወራቶችን ከላው ላይ ተምሬላችኋለሁ። በአንደኛው ቀን ከትምህርት ቤት ወደ ቤት ስገባ አንድ ሰማያዊ ፒክአፕ መኪና በራችን ላይ ቆሟል። የቆመው መኪና ውስጥ ቀይ ወጣት ቁጭ ብሏል። ባጠገቡ እያለፍኩ ቀስ ብዬ ሳየው የማውቀው ሰው ነው። የአጎቴ ጎረቤት። አጎቴ በትክክል የእናታችን ወንድም አይደለም፣ የአገሯ ሰው ነው። ያው እኛ ቤት የዘመድ እጥረት ስላለ የተገኘ ሰው አጎት፣ የተገኘ ሰው አክስት ተብሎ ነው የሚጠራው። እናም የእናቴ አገሯ ሰው ነጋዴ ነበርና የሱ ጎረቤት እኛ በር ላይ ቆሟል። ሰላም አልኩት። እንዴት መጣህ? ሰላም ነው? ለምን አትገባም በር ላይ ከምትቆም? አይ አንድ ጉዳይ ገጥሞኝ ወደዚህ መጥቼ ነው። ቤት ልገባ እንኳን አላሰብኩም። ላወራሽ ፈልጌ ነበር። ማንን? እኔን? አዎ አንቺን። ምን ነው? ምን ሆንክ? ይሄ ነበር ጥያቄ። አይ ምንም አልሆንኩም፣ ግን በአንድ ጉዳይ ላወራሽ ፈለኩኝና እስቲ የምትቺ ከሆነ ከሰዓት በኋላ እንገናኝ። ቀለል አድርጎ ነበር የጠየቀኝ። እኔ በእንደዚህ አይነት የቀጠሮ ሰዓት ወጥቼ ምገባ ሰው አይደለሁም። ቀጠሮ የሚባሉ ነገሮችን በህይወቴ ውስጥ የሉኝም። ግን አጋጣሚውን መጠቀም አሰብኩ። በእነኛ ወራቶች ውስጥ ስንማር ለትምህርት ቤት የሚሆኑ ጉርድ ፎቶዎች ተነስታችሁ አስገቡ ስለተባለ እኔ እጄ ላይ ገንዘብ ስላጠረኝ ፎቶ ስላልተነሳሁኝ እንጂ ፎቶግራፍ የግድ ተነስተን አዘጋጅተን ማስገባት እንዳለብን ትምህርት ቤቱ ካስጠነቀቀን ቆይቷል። እናም እጄ ላይ ለፎቶ መነሻ የሚሆኑ ከተለያዩ ጉዳዮች ከታክሲ የሚተርፉኝን 50ም 1 ብርም ሳንቲም ሰብስቤ 5 ብር ደርሻለሁ። ስለዚህ ፎቶውን መነሳት እችላለሁ። እስቲ ቆይ ቤት ልግባና መልሼ ልንገርህ አልኩኝ። ይሄን ያልኩት ምናልባት እናቴ በመስኮት አድርጋ ውጪ ከሰው ጋር ስነጋገር ካየች ስገባ አጉል ጥቃት ታደርስብኛለች ብዬ ስለፈራው መኖር አለመኖሯን ማረጋገጥ ፈልጌ ነበረ። እሺ እኔም መኪናውን አዙሬ ቆማለሁ፣ እዛ ጥላ ስር ሆኜ እጠብቅሻለሁ አለኝ ቀለል አድርጎ። ምንም እንደማይፈጠርበት ሰው ቀጥታ ሄድኩኝ ወደ ቤት። በሩን ከፍቼ ስገባ እናቴ የት ሄዳ እንደሆነ አላውቅም፣ ብቻ ነጠላና ጃንጥላ ሶፋ ጫፍ ላይ አስቀምጣ እሷ ጋደም ብላ እንቅልፍ ወስዷታል። አይ በጣም ጥሩ፣ አላየችኝም፣ ደስ አለኝ። ቦርሳዬን አስቀምጬ ቀስ ብዬ ተመልሼ ሹክክ ብዬ ወጣሁኝና የት ነው ላገኘህ የምችለው? ግን ጉዳይህ ምንድነው አልኩት፣ ጉዳዩን ማወቅ ፈልጌ። አይ ምንም አይደለም፣ የሆነ ቁም ነገር ላወራሽ ፈልጌ ነው። ከ8 ሰዓት ተኩል በኋላ ይመችሻል አለኝ። እሞክራለሁ፣ ካልመጣሁ ቅር እንዳይልህ። ግን የት ነው ማገኘህ አልኩት። የት ይሁን ወይ የት ይሁን? እኔ የትስ ምን እንዳለ መች አውቄ። አንድ ነገር ለጭንቅላቴ ብልጭ አለልኝ። ያለኝ አማራጭ ለትምህርት ቤት ፎቶ ተነሱ ተብለናል ብዬ ከቤት መውጣት አለብኝ። ይህን ጉዳይ የግድ መስማት አለብኝ። አዎ መስማት አለብኝ። ትላንትና እኮ አጎታችን እኛ ቤት ነበር የነበረው። ይሄማ ነገር አለው፣ ማጣራት ፈልጌያለሁ። በቃ ችግር የለም፣ ለትምህርት ቤት ፎቶ መነሳት ስላሰብኩኝ እዛ በቀለ ሞላ የሚባለው አካባቢ እንገናኝ አልኩት። እኔ በቀለ ሞላን በትልቁ ተጽፎ ስለማነበው እንጂ ውስጡ ነጭ ይሁን ጥቁር ምን አገልግሎት እንደሚሰጥ ጠንቅቄ አላውቅም ነበር። ግን በድፍረት በቀለ ሞላ ብያለሁ። ለኔ ቦታ መጠቆሜ ነው። ደስ አለው። ጥሩ፣ ከ8 ሰዓት ተኩል በኋላ ለመምጣት ሞክራለሁ። ያው ብዘገይ ከጠበከኝ ነው። ከቀረሁኝ ግን ሄድ ሌላ ቀን እናደርገዋለን አልኩት። አልከፋውም። ችግር የለም፣ ከ8 ተኩል ጀምሮ እጠብቅሻለሁ አለኝ። ገባሁ። ምን መተማመኛ እንደሰጠኝ አላውቅም። እቤት ስገባ ከእንቅልፏ ነቅታለች። ተነሳሁኝ። ቤት ውስጥ የሚሰራሩ ነገሮችን አስተካከልኩኝ። ቡና አቀራረብኩኝ። ለሷ የሚበላ ለኔም የሚበላ ያሉትን ነገሮች ሰራራሁኝና ምሳ በላኋት። ቡናም አፈላሁላት። ክፉም ደግም አልተናገረችም።
ብቻ የሆነ ቦታ ለቅሶ ቆይታ ቀብራ ነው ፀሐይ መቷት የመጣችው። ሳይለንት ሙድ ላይ ነው ያለችው። ዝም ማለት መረጋጋቷን ስላየሁኝ እችን አጋጣሚ ልጠቀም በሚል ስሜት ትምህርት ቤት ፎቶ ተነስታችሁ አምጡ ተብለናልና ተማሪዎች በሙሉ ዛሬ ነው እዛ ገበያው ዳር ያለው ፎቶ ቤት ሁላችንም ሄደን ተነሱ የተባል ነው። በትምህርት ቤቱ ነው የምንነሳው እና ግድ መሄድ አለብኝ አልኳት። ቅርም አላላትም። እሺ አለችኝ። አቤት ደስ ሲል! ለካ የሰው ልጅ መልካም ሲሆን ነገር ሁሉ ደስ ይላል። ቶሎ ተነሳሁኝ። በእርግጥም የኔ ጉዳይ ፎቶ መነሳት ነውና በስነ ስርዓቱ ሸሚዝና ቲሸርት ዩኒፎርሜን የሚገልጽ አለባበስ ለብሼ ከቤት ወጣሁኝና ቀጥታ ፎቶ ቤት ሄድኩኝ። ፎቶ ቤት ሄጄ ወረፋ ያዝኩ። ፎቶ የሚያነሳው ልጅ ነገርኩት። ብዙ ተማሪዎች አሉ ፎቶ የሚነሱ አይደል ሰዎች አሉ። በቃ እቃ ግዢ ስለተባልኩ ተመልሼ እመጣለሁኝ ወረፋ ብዙ እንዳይሆን እሺ አልኩት። ችግር የለም አለኝ። የምናገራቸውን ቃላቶች እንኳን መሬት የሚጥልብኝ ሰው ያልነበርኩ ሰው ስለሆንኩ ደስ አለኝ። ወረፋ ያዝኩ ማለት ነው። ወጣሁኝና ቀጥታ ወደ በቀለ ሞላ የሚባለው ሄድኩኝ። ቆሟል። ገረመኝ። 11 ሰዓትን ብመጣ ይጠብቀኝ ነበር ማለት ነው። ይገርማል። መኪናውን አየት እያደረኩኝ መግቢያ በሩ አካባቢ ላይ ስቆም አይቶኝ ኖሮ ቀድሞ መጣ። መጣሽ አለኝ። አዎ መጣሁኝ። ግቢ። ገባው። ጠረጴዛና ወንበር ጥላ ያላቸው ቦታዎች የሚያማምር እይታ ያለው ቦታ ነው። ከመረጠልኝ ቦታ ላይ ቁጭ አልኩ። ለስላሳ አዘዝኩ። እሱም ለስላሳ እየጠጣ ነበርና ጉዳዩን ሊነግረኝ ሞከረ። ምንድነው ጉዳይ አልኩት። ያው መቼም እንተዋወቅ አይባልም ነገር የምንተዋወቅ ጎረቤታሞች ነበርን አይደል እንዴ አለኝ። አዎ እኔም እኮ ለዛ ነው ምን ተፈጥሮ ነው ልትነግረኝ የመጣህ ብዬ ነው። ትላንትና አጎታችን እኛ ቤት አግኝቸው ነበረ። ዛሬ ደግሞ አንተ መጣህ። ምን የተፈጠረ ችግር አለ እንዴ አልኩኝ። ምናልባት ከክፍለ ሀገር የሞተ ሰው ካለ የተፈጠረ ችግር ካለ በእኔ በኩል ሊነግሯት ፈልገው ይሆን የሚል ጥርጣሬ ስላደረብኝ አይ አይደለም እኔ ዝም አለ። አንተ ምን? የኔ ጥያቄ አጠያየቅ እና የምጠብቀው መልስ ሌላ ነው። አይ እኔ በቃ ጓደኛዬ እንድትሆኝ ፈልጌ ነበርና ማለቴ ጓደኛዬ ስልሽ ዝም ብሎ ጓደኝነት ሆኖ ህይወት የሚያበላሽ ሳይሆን አጎትሽን ሽማግሌ ልኬ በቃ ባገባሽ ደስ ይለኛል አለኝ ፍርጥ ባለ አማርኛ። ባገባሽ? አዎ ባገባሽ ደስ ይለኛል። ውይ አልኩ። ብድግ አልኩ ከተቀመጥኩበት። ቁጭ በይ እንጂ። እሺ አይ እንደዚህ አይነት ነገር ዝም ብሎ ማውራት የምችል ሰው አይደለሁም። እኔ መመለስ አቃተኝ። ችግር የለም አስቢበት። ዛሬ ነግሬሽ ዛሬ መልሱ ልጠይቅሽ አይደለም። ችግር የለም እያለኝ የሞባይል ስልኩ ጠራ። ነጋዴ ስለሆነ ቢዚ ነው ሲበዛ። ስልኩን አንስቶ ሄሎ እያለ ራቅ አለ ለማናገር። ወይ ጉድ! ጠርቶ ላግባሽ እንዲህ ናትና ለራሴ ፍርሃት አለኝ። ከዛው ቦታ ላይ ዝግና አድርጎ ይዞኝ የሚሄድ ነበር የመሰለኝ። ፈርቼዋለሁ። ምንም አላለም። ተመልሶ መጣ። ለለስላሳ የሚሆነውን ሂሳብ አስቀመጠ። ለስላሴን አልጨረስኩም። አስተናጋጁ ትልቅ ሰውዬ መጡና ብሩን ወስደው መልስ ያሉትን 5 ብርና ሳንቲሞች አስቀምጠው ሄዱ። አየሁት። ስልኩን በአንድ እጁ ድምጽ መቀበያውን አፍኖ ይዞ ይቅርታ በጣም ከድሬዳዋ የምጠብቀው ዕቃ ስለመጣልኝ ነው። በጣም ይቅርታ እሺ ማለቴ በቃ ሌላ ቀን አገኝሻለሁ። መልሼ እደውልልሻለሁ ወይ እመጣለሁ አለኝ። እደውልልሻለሁ ስልኬም አለ። እሺ አይ ችግር የለም እሺ ለስላሴን ጠጥቼ እሄዳለሁ አመሰግናለሁ አልኩት። የማየው ለአስተናጋጁ ሰጥቶ የተረፈው 5 ብርና ሳንቲሞች ከዛ ላይ እንኳን አንስቶ ለታክሲ አልሰጠኝም። መኪናውን አስነስቶ ተፈተለከ። አፈር ብላ አልኩኝ በሆዴ ተናደድኩበት። ከዛም አስተናጋጁን ስጠብቃቸው አይመጡም። ለስላሴንም ጨርሼ ብጠብቃቸው አይመጡም። ኦኬ ስለዚህ አባቢ ሳንቲሙን ለርሶ 5 ብሩ ለኔ አልኩና ለቲፕ የተቀመጠውን 5 ብር አንስቼ ወደ ፎቶ ቤት ሄድኩኝ። ፎቶ ቤት ገብቼ ፎቶን ተነስቼ ፕሮግራሜን ጨርሼ በገበያ በኩል አቋርጬ እጄ ላይ ባለው 5 ብር ጎመን፣ ቲማቲም፣ ቃሪያና ዱባ ገዝቼ እቤት ስገባ እሷ የለችም።
በፍጥነት ጣድ ጣድ አድርጌ አበሳስዬ ጠበኳት። ስትገባ የቤቱ የምግብ ጠረን ሽታ ደስ ብሏታል። ቆየሽ አመሸሽ የት ሄድሽ? ምንም ጥያቄ የለም። ሰላም ናት። አይነት የተሰራው ራት ተበላ። ከየት መጣ አላለችም። እኔ ግን ልቤ ላይ ነጥብ ጣልኩኝ። እቺ ሰው ምንም ሆኜ ምንም ባመጣ ከየት መጣ አትልም ማለት ነው? አትፈልገኝም ማለት ነው? ጥያቄ ሆነብኝ። ጥያቄ እንጂ መልስ አልሰጠኝም። ቅር እንዳለኝ ወደ መኝታዬ ገብቼ ተጋደምኩ።